ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳትናችልም ማለፍ ፈተና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሂባ ቻናል ተከታዮች እንደምን አላችሁ? እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም። ዛሬ እንግዲህ ይዤላችሁ የመጣሁት ብዙዎቻችሁ ለምን የድንች ኩባ አሰራር አታሳይንም፣ ለምን የድንች ኩራ አሰራር አታሳይንም ላላችሁት ዛሬ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ይህንን የድንች ኩባ ወይም ኩራ በነገራችን ላይ በሁለት ነው የሚጠራው። አንዳንዱ ቤት ድንች ኩራ ይሉታል፣ አንዳንዱ ቤት ደግሞ ድንች ኩባ ብለው ይጠሩታል ማለት ነው ስሙን። እና ሁለቱም አንድ አይነት ምግብ ነው። ይህንን ለመስራት ምን እንደሚያስፈልገን እነግራችኋለሁ ማለት ነው። በመጀመሪያ ድንቹን እንቀቅለዋለን። ድንቹ በነገራችን ላይ ልጣችሁም ቢሆን ብትቀቅሉ ችግር የለውም፣ ዋናው መብሰሉ ነው ማለት ነው። እና እንደዚህ አድርገን ካበሰልነው በኋላ እንትን እንለዋለን ማለት ነው። እና ይሄንን የድንች ኩባ ለመስራት የሚያስፈልገን ግብአቱ መጀመሪያ በጣጥስ፣ ከዛ ደግሞ ድጃጅ፣ እናንተ በሁዳር መስራት ትችላላችሁ። እናም እዚህ ጋር የምታዩዋቸው አትክልቶች ማለት ነው። እናም ደግሞ እዚህ ጋር ደግሞ ነጭ ዱቄት፣ እዚህ ጋር ደግሞ ዚብዳ ያስፈልገናል ማለት ነው። እነዚህን ግብአቶች ካዘገጃጀን በኋላ ወደ ድንች ዳመጣችን ወይም መደቆሳችን እንሄዳለን ማለት ነው። በነገራችን ላይ ድንቹን እንደዚህ ደቁሼ ሳድቦለቡለው እንትን ጨምርበታለሁ፣ ዘይቱን ማለት ነው። ግን ሳደርግ አላያችሁኝም ወይም አላሳየኋችሁም። ነገር ግን ጨምሬበታለሁ ማለት ነው። እናንተ እዚህ ብላ ማድረግ ትችላላችሁ። እኔ ግን ዘይቱን የጨመርኩበት እና እንደዚህ ካደረግን በኋላ ሽንኩርታችንን፣ ስጓችንን እዚህ ጋር እንሰራለን ማለት ነው። በመጀመሪያ ዘይቱን ነው የምጨምረው። ከዛ ሞቅ ሲልልኝ ሽንኩርቱን ማለት ነው። ከዛ የተወሰነ ማስለውና ከደን አደርገዋለሁ። ከዛ ደግሞ እልሻየዋለሁ። እናም ይሄ ደግሞ ነጭ ሽንኩርት ነው ወይም ቱም ብለው ይጠሩታል በአረቦቹ ማለት ነው። በነገራችን ላይ ዛሬ በሁለቱም ነው የምነግራችሁ፣ አብሽሮ። ከዛ ዶሮ ማለት ነው። ምንድነው ይሄ በእኛ የሚባለው? ፈረሰኛ ነው የሚባለው ብቻ አላቅም። እና ዶሮ ስጋው ብቻ ማለት ነው። ከዛ እሱን እንከትፈዋለን። ከተከተፍነ በኋላ በነገራችን ላይ ማለት ነው ምግብ መስራት ደስ ይለኛል። እውነት ለመናገር ምግብ መስራት እወዳለሁ። እና ለዛም ነው መሰለኝ ብዙውን ጊዜ ምግብ የምለቀው። እናንተም ግን ምግብ መስራት ውደዱ። በተለይ ደግሞ እዚህ ስደት ላይ ያለን ሰዎች ምግብ መስራት ግድ ይለናል ማለት ነው። ለምን? በዚህ ምክንያት ብዙዎቻቸው ስራ እየፈቱ ነው የሚገኙት ማለት ነው። ነገር ግን የሁሉንም አይነት ሙያ መልመድ ይጠቅመናል እንጂ አይጎዳንም ማለት ነው። እኔ የማውቃቸው ብዙዎች አሉ ምግብ አንሰራም አንችልም፣ ሀታ ለው ራሱ ቢችሉ እንኳን ማለት ነው በቃ መስራት የማይፈልጉ አሉ። ነገር ግን ይሄ
ጥሩ አይደለም። ለምን ራሳችን ነው የምንጎዳው ማለት ነው። ዛሬ ኢጃዛ ቤት ቁጭ ብንል ምን እናገኛለን? ምንም አናገኝም። ነገር ግን አንዷማ እንደውም ፊቴ ይበላሻል ትላለች። ግን ፊቷ የሚበላሽው ምግብ ስለሰራች አይደለም፣ ጥንቃቄ እያለ መውሰዷ እንጂ ማለት ነው። ጥንቃቄ አድርጋ የምትሰራ ከሆነ የሚጠባበሱ ነገራቶችን በጥንቃቄ የምትሰራ ከሆነ ፊቷም አይበላሽም ማለት ነው። እና ምግብ መስራት ልመዱ እላለሁኝ። እናም ደግሞ የምታውቁት ደግሞ በዚህ ምክንያት ስራ አታፍርሱ፣ ስራ በቃ አትፍቱ ማለት ነው። በተገኘው ስራ ሂዱ እላችኋለሁ። እንግዲህ እዚህ ጋር እንደምታዩት ትንሽ ለዶሮ በሰል እንድልልኝ ውሃ ጨምርበታለሁ። ያው ለተወሰነ ደቂቃ እሳቱ ላይ ይሆንና ከዛም በኋላ እንጨርሳለን ማለት ነው። እዚህ ጋር ደግሞ ማለት ነው ዚብዳውንና ነጭ ዱቄቱን እንትን አሸዋለሁኝ። ለምሳሌ ይሄ እንትኑ አለ አይደል? ዚብዳውና ዱቄቱ እስከሚዋሃድ ድረስ ማለት ነው። እንደዚህ እስከሚሆንልኝ ድረስ አሸዋለሁኝ። እንደዚህ ከሆነልኝ በኋላ ውሃ ነው የምጨምርበት። ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳጽና። እዚህ ጋር የምታዩት ደግሞ ሀሊብ ፓውደር ነው። እኔ ከላይ ነው ያደረኩት። እናንተ ከስርም ማድረግ ትችላላችሁ፣ ከላይም ደግሞ ማድረግ ትችላላችሁ ማለት ነው። እና ግን በደንብ ማሸት ይኖርባችኋል እንዳይጓጉል ማለት ነው። ተማም ሊያሳጣን ሁሉን ያለንን ሊነጥቀን እሱ የሰጠንን ይችላልና መውሰድ ከቶ አይበድልም ሳማድ አካል ቢጎል ሰውነት ቢርቅ ፍጹም ጤንነት በልብ ተስፋ እስካለ ብስራት ያዘለ ቀናለ። እና አሁን የማደርገው የክሬም ጠበሁን ነው። ክሬም ጠበህ ነው የማደርግበት ማለት ነው። ክሬሙን ካደረኩበት በኋላ ብዙም አላቆየውም። የተወሰነ ደቂቃ ሳትመታ ካደረገው ብዙም ስለማይፈልግ እሳቱን አጠፋዋለሁ ማለት ነው። እናም ደግሞ ጨው ማድረጋችሁ እንዳትረሱ። ከፈለጋችሁ ደግሞ ፍልፍል አስዋድ እና ድጃጅ ማጂ ከሙን መጨመር ትችላላችሁ። እኔ ግን ስለማልፈልግ አላደረኩበትም ማለት ነው። እና እንደዚህ ካማሰልኩት በኋላ እንደነገርኳችሁ እሳቱን አጠፋዋለሁ ማለት ነው። እናም እዚህ ጋር ዶሮ የራሱ በስሎልኛል። ማሻላ ተባረክ ረህማን። እንደዚህ ከበሰለልኝ በኋላ ያው እዚህ ጋር እንደምታዩት ይሄን በስሏል። አሁን ጨርሻለሁ ማለት ነው። ወደ ድንቹ ነው የምመጣው። እናም እዚህ ጋር ድንቹን እንደዚህ በደንብ አድርገን ካሸነው በኋላ እናድበለብለዋለን ማለት ነው። አድቦል ብለን ከጨረስን በኋላ ያዘጋጀነውን ክሬም ከላይ ላይ እናደርጋለን። እናም ደግሞ ስጋውን ማለት ነው። አሁን ወደ ማጠናቀቂያው ስራ ደርሰናል ማለት ነው። ዶሯችንን በስሎልናል። እዚህ ጋር ክሬም ጠበሁም ጨርሰናል። ማሻአላ ክሬም ጠበሁ ደግሞ በጣም ሲያምር። እዚህ ጋር ደግሞ ጅብን ሙዘሬላ ነው ማለት ነው። ጅብን ሙዘሬላ ነው። አሁን ዶሯችንን እዚህ ንያችን ላይ እናደርጋለን።
እንደዚህ አድርገን ከጨረስን በኋላ ከላይ ጅብነ ሙዘሬላውን እናደርጋለን ማለት ነው። ለምን የሆነ ጣዕም እንዲሰጥልኝ ስለፈለግኩ ነው። እናንተ ያለ ማድረግ ትችላላችሁ። ማለቴ ብዙውን ጊዜ ብዙዎች ሰዎች ጅብነ ሙዘሬላ የማይፈልጉ አሉ እና ባይኖረውም ችግር የለውም ለማለት ነው። እናም አሁን ይሄንን ካደረግን በኋላ ድንቹ ነው የምናድበለብለው ማለት ነው። ወይም እንደ ኩባ እንሰራዋለን ወይም ደግሞ እንደ ኩራ እንደ ኳስ ማለት ነው። ብስራት ያዘለ ቀን አለ። አሁን ድንቻችንንም አድብልብለን ጨርሰናል። ቀጣይ ደግሞ አጥቢቱን ከላይ ማፍሰስ ነው ማለት ነው። እዚህ ጋር የምነግራችሁ ነገር ቢኖረኝ አጥቢቱን ማለት ነው ወይም ክሬሞን እንዳታበዙት። ለምን ድንቹ እንትን ይላል ማለት ነው። የሆነ ይሄ የተድቦለቦለው ነገር እንትን ይላል ምንድነው ይዘረጋል ማለት ነው። ስለዚህ ክሬሙን አታብዙበት ስታደርጉት ተማም። አሁን ሰርቼ ይሄ ምንድነው አደራርጌ ጨርሻለሁ። ፍልፍረኑ ከተዋለሁኝ ከተወሰነ ደቂቃ አብረን እናየዋለን ማለት ነው። ማሻላ ማሻላ ተባረክ ረህማን። እንግዲህ ድንች ኩባ ወይም በጣጥስ ኩራ ችን ደርሶልናል ማለት ነው። ማሻላ ተባረክ ረህማን ብሎ አፍያ እንዴት አባቴ ያምራል። እንግዲህ ሀባዬ የዛሬው ቪዲዮ እዚህ ጋር ይጠናቀቃል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሆኑልን እያልኩኝ እዚህ ጋር ሰናበታችኋለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ግን ምሳ ከኔ ጋር ናችሁ፣ እጠብቃችኋለሁ። እሺ